ዲጂታል አይዲ በጣም ጠቃሚ ነገር ነው። ከህዳሴ የሚያንስ አይደለም። ለምሳሌ ዲጂታል አይዲ ሙሉ ብንሰራ እንደ ሀገር አውቶማቲካሊ 7% የኢትዮጵያ ጂዲፒ ይጨምራል። 7% ምንም ነገር ሳይለኩ በዲጂታል አይዲ ብቻ 7% ጂዲፒ ሬዝ ያደርጋሉ። ቢኮዝ በጣም ብዙ ኢንፎርማል ማርኬት ወደ ፎርማል ስለሚያመጣ ሁሉ መኪና ታርጋ ባይኖረው የመኪናው ባለቤት ይታወቃል፣ ህጋዊ መሆኑ ይታወቃል። ፋይዳ ወይም ዲጂታል አይዲ የሌለው ሰው ማለት ታርጋ የሌለው መኪና ማለት ነው። አሁን ያለው የካርታ ማጭበርበር፣ የባንክ ማጭበርበር፣ የምናምን ማጭበርበር ሁሉ መልክ የሚይዘው ዲጂታል አይዲ ሲሰራ ነው። ፓስፖርት ለብቻ፣ የባንክ ቡክ ለብቻ፣ ስቱደንት አይዲ ለብቻ፣ ቲን ነምበር ለብቻ፣ ሜዲካል ኢንፎርሜሽን ለብቻ፣ በር ሰርቲፊኬት ለብቻ። ይሄ ሁሉ ፕሪንቲንግ ነው። ለፕሪንቲንግ ደግሞ እኛ እንደምታውቁት በሃርድ ከረንሲ ነው የምናደርገው። በአንድ ዲጂታል አይዲ ሰውየው ከተለየ ለሁሉ ነገር መጠቀም ይችላል። ለምሳሌ ድራይቪንግ ላይሰንስ እና መታወቂያ አንድ ነው። ጀስት ሰውየው መለየት ብቻ ነው። ይሄን ሰብሰብ ማድረግ በብዙ መልኩ